ሰላም ጤና ይስጥልኝ ውድ የኢትዮ ፋስት መረጃ ቤተሰቦች እንደምንድናችሁ? ለአሁን ያዘጋጀናቸውን ዜናዎች ነው። በደቡብ ኢትዮጵያ ክልል ጋሞ ዞን ላይ የ9ኛና 11ኛ ክፍል የታሪክ መጽሐፍት ላይ ከፍተኛ የሆነ የታሪክ ስህተት ያለባቸው ነው ሲል የጋሞ ዞን ትምህርት መምሪያ አሳሰበ። የትምህርት ሚኒስቴር አዘጋጆች ይህንን መጽሐፍ ቶሎ እርማት እንዲያደርጉበትና በድጋሚ ወደ ትምህርት ገበታ እንዲመልሱ ሲሉ አስቸኳይ መልእክታቸውን ለትምህርት ሚኒስቴር ልከዋል። ቢቢሲ አማርኛ ባወጣው መረጃ መሰረት ከሆነ የጋሞ ዞን ትምህርት ሚኒስቴር የ9ኛና የ11ኛ ክፍል የታሪክ ትምህርቶችን ለጊዜውም ቢሆን የተለያዩ ገጾችን ከትምህርት አግዷቸዋል። በሌላ ዜና ፌስቡክ ዛሬ 22ኛ ዓመቱን በድምቀት እያከበረ ነው። በማርክ ዙከርበርግ ጠንሳሽነት ከዛሬ 22 ዓመት በፊት እንደ ቀልድ የተጀመረው ፌስቡክ የዕለት ተዕለት የሰዎች ኑሮ ከሆነ ሰንበትበት ብሏል። ዛሬ 22ኛ ዓመቱን በታላቅ ድምቀት እያከበረ ያለው ፌስቡክ የአንዲት ኮረዳ ወጣት ዕድሜ የያዘው ፌስቡክ ዛሬ የደረሰበት ቦታ ለመድረስ እንደ ቀልድ መጀመር ነበረበት። ዛሬ የእያንዳንዱን ሰዎች ሕይወት፣ የዕለት ተዕለት ኑሮ እንቅስቃሴ፣ ገበያ፣ ውሎ፣ ንግድ፣ ዜና እያንዳንዱን ነገር የያዘው ፌስቡክ እንደ ቀልድ በአንድ ዩኒቨርሲቲ ተማሪ በነበረው ማርክ ዙከርበርግ ከተመሰረተ አሁን ላይ 22ኛ ዓመቱን ይዞ 22ኛ ዓመቱንም በድምቀት እያከበረ ይገኛል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ፓርላማ ውስጥ ለሰጡት ቃለ ምልልስ ምላሽ ሰጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንደተናገሩት ከሆነ ጠቅላይ ሚኒስትር አብይ አህመድ ጦርነትን ለመቀስቀስ የሚያደርጉት ነገር ነው ሲሉም ተደምጠዋል። አብይ አህመድ ማንኛውንም አይነት ነገር የሚያደርጉት ጦርነትን ለመቀስቀስ ነው። በአሁኑ ወቅትም ጠቅላይ ሚኒስትሩ ማንኛውም አይነት እርምጃ እያደረጉ ያሉት ከኤርትራ ጋር ጦርነት ለመክፈት ነው ሲሉም ተደምጠዋል።